ሞት ተርፋ ነው አንቺን ያተረፈችሽ አንቺን አሳድጋ ስንት መስዋዕትነት ከፍላ ትናንትና ባፈቀርሽ ሰው አንድ ጊዜ እናትሽን መለወጥ አቺም እናትሽ የሚናገር ወንድ አያስፈልግሽም እኔ እህትነት የምክር ቢኖር እናት እንዴት ያናሽ ማልሱ መጠበቅ በጣም ተናድጃለ ራሱን የደገፈ ነው መሰለኝ ወንድ ስለሆነ እንዴት እናደራለች ለመጀመሪያ ልጭራሳ ማለት ነው መደበቂያ ጎጆ ናት ገብቷቸዋል ያለው ያሌለው ነው የሚያውቀው ስለናት ማለት ነው ሁለተኛ ደግሞ እናትሽን ወንድ ልጅ እናትሽን ጥሶ እናትሽን ተናግሮ እናትሽን ገላምጦ አንቺን ወድሻለሁ ካለሽ ይሄ ትልቅ ስህተት ነው 100% አዲስ 100% ዳይቨርሲቲ Yeah, Mom. No, yes, Mom, God forgives everybody, right? It's not like when you meet Melat. That's not right. በልጅ መካከልማ መግባት የለብሽም ሜላት እንዴ ደብራል እኮ የምትጽፊው ነገር ሺ ጊዜ ላልፍሽ ሞከርኩ በእናትና በልጅ መካከል አንቺ ምን ይመለከትሻል Please stop ለመስደብ ብዙ ነገር የምታረጊው ኧረ አይነፋም ኖ ብሎክ እንዳታረጓል ሞዴሬተር ብሎክ እንዳታረጓል ግን ሜላት በዚህ ነገር መግባት የለብሽም የሚመለከት እና ናቸው እና ልጅ ይነጋጋ አንቺ ገብተሽ እነሱ በላ ጥንዶች ነን እኛ ያለ ቀመጥ እኛ ጥንዶች ነን ወደ ግራ ወደ ቀኝ ሚሉትን ባላ ፍቃድ ቀጥታ መንገድ እንደሊመጡ እንመክራችኋለን አሰላሙ አለይኩም ወራህመቱላሂ ወበረካቱሁ እንዴት ናችሁ ሰላም ናችሁ ያ ሀያል እንደ ሀያት ቤተሰቦች ዛሬ ቀደም ማለት ሀዩ አልኩ ባንነ ከሚቀደም አባወራዬ ሳልጠራ ሀዩ አልኩ ራስህ ደግሞ ወድኳ ራሳችሁ ካልወደዳችሁ ማን ይወዳችኋል ማቃዱ እንደምትቀናብኝ በልቅና ችግር በሚሰልቅና በማለት ቀና ሰማችሁ አይደለም እንደዚህ ማለት የለብሽም መጀመሪያ እኔ ያስቀድመሽ ከዘራሽ ማስቀደም አለብሽ እሺ ረጃለ ሁለተኛ እንዳትሳሰች ተሳስቸነ አመልጠው ነው ሀዩ የራስህ ደግሞ ወድ ሀዩ እንደረጃል አቤት ረጃል ሀዩ እንደረጃል ላ ያልኩ ረጃል እንደ ሀያት ቤተሰቦቼ ባላችሁበት ሰላማችሁ ብዝዝዝ ትርፍርፍ ብሎ እኛ ኮመንስር ውደቅ አሚን ያለ ሁሉ ሀጃውን አላህ ይሙላለት ቢስሚላሂር ረህማኒር ረሂም አላህ ስም ተጠርቷል እዚህ ጋር እና እንደዚህ ያለን ቲክቶክ ላይ ቪዲዮ ሲቀባበሉ ታይተናል ብዙ አንዳንድ ቪዲዮዎች እኛ የደበረን አስተያየት ደግሞ እንሰጣለን አስተያየታችን ለድንገት አይታወቅም እነሱ ጋር አደርሶ ሊመለሱ ይችላሉ ላይመለሱም ይችላሉ እሱ ባላ ፍቃድ ነው ሰው ለሰው መድኃኒት ነው እኛ ግን ማውራታችን አናቆምም ኢንሻአላህ ሰው ለሰው መድኃኒት ነው እናንተም ልባችሁ ውስጥ ያስቀመጣችሁት ነገር ካለ ልባችሁ ከሚበላችሁ ኮመንት ጻፉልኛ የወንድምነት እህትነት ወይም የባልና ሚስት ምክር እናስቀምጣለን እንደዚህ ኮመንተሮቹም ያሰባችሁን ይገልጽላችኋል የምትፈልጉት ነገር ካለ በአብዛኛው ደግሞ የቤተሰቦች ነገር በጣም ያናዱናል የቤተሰብ ነገር ቤተሰብ ማንኛውም ቤተሰብ ሲነካ እንደ ራሳችን ስለምንቆጥር እኛ ዝም ብለን አናልፈም እሺ ከዛ በፊት ግን ቪዲዮን በላይክ ጀምሩት አይዟችሁ ነፃን ላይክ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ከኛ ጋር ተቀላቀሉ እና ወደ ገደለኛችን እንግባ በፒክቸሩ ላይ የምታያት ልጅቷና እንግዲህ ማያቃት የለም ሙዚቀኛ ምናት ብዙ ጊዜ ግን የምትታወቀው በጉራገኛ ሙዚቃ ነው የምትታወቀው እና ፍቅረኛ አላት ቲክቶክ ላይ በጣም የተቀባበሉት ነው ብዙ ሰዎች ድምጽ ሆነዋል እኛ ነው ድምጽ ያልሆነ ወላሂ ላዚም በጣም ብዙ ድምጽ ሆነዋል እኛ ድምጽ አልሆነም ቢዚ ስለነበረ አሁን ድምጽ ልንሆን መተናል ልጅቷ እናቷን ያቆሸሸ ነው ፍቅረኛዋ ማለት ነው እናቷን ያቆሸሸ ነው እኛ ለምንድን ነው ቢዚ ሆናችሁ ካላችሁ ደግሞ እኛ ሰራተኛ ነን የማዳም ቅመም ነን ሰራተኛው ደግሞ ጊዜ ብዙ አገኝም እንደዚህ አልহামዱሊላህ የመኝታ ጊዜ ስናገኝ አንዳንድ ነገሮች ላይ እናንተ እናስተላልፋችኋለን እና አሁን እኛ ወንድምነትና የእህትነት ምክራችን እናቷን ሰደበ የእናት ነገር ደግሞ በጣም ያሳምማል እኔ አሁን አንተ ጠይቃለሁ ጥያቄ እናቷን ሰደበ ምን ይታወቃል እቺ ልጅ 21 አመት ድረስ ምን አብልተሽ እንዳሳደግሻ እሱ ነው የሚያውቀው ብሎ እናቷን ተናግሮባታል እቺ ለዚች ሴት ልጅ ፍቅረኛዋን ደግፋለች እናቷን አልደገፈችም አንተ ወይም ምን ተሰማህ ያኔ እናቷን ሲያቆሽሽ ወደ መልሱ ሳልሄድ በፊት አንድ ነገር ልጠይቅሽ አሁን እናቷ ተናገረ ይያሉ ነው በጣም ተናገረ ተናገረ ይያሉ ነው አይደለም
አሁን ይሄ ልጅ የሷ ባል ነው ወይም ፍቅረኛው ሊያገባ ተስማምቶ ነው በቃ አላና አንተ በእስልምና እንጂ በሌላ ሃይማኖት ያው ብዙ ማውራት አያስፈልግም ፍቅረኛው ነው ለማለት እኔ ማውቅ የፈለኩት ይሄ ነው ለምን ሊያገባ የፈለገውና ባል ሆኖ የሚሳደብ ይለያያል ማለት በቃ በጣም ተወዷለች እሱን ይወዳታል እሷ ምን ቃል ሰጠች እሱ ሲሳደብ ታዲያ እሷ በቃ ምንም ግራ ስለገባት የሆነ ጋላቱን ሄደች ዮኒ ጋር ሄደችው ዮኒ ማኛ ጋር ሄደችው ትልቁ ሰይጣን ጋር ሄደች በያ እኛ እሱ ያገባንም እኛ አሁን ትምርት እንደሊወስዱ ለሰዎች ትምርት እንደሊወስዱ እኔ እህትነቴ መከከኔ መጀመሪያ ስሙ አንድ ወንድ ልጅ እኔ አሁን ረጃሉ ወደዋለሁ አከብረዋለሁ የልጆቼ አባት ነው ላኪን በቤተሰቦቼ ከመጣ የሱ ያለኝ ቦታ የለኝም እናቴ ሲያከብር እሱን አከብረዋለሁ የሱ ቤተሰቦች አከብራለሁ እናቴና አባቴን ሳይወድ እኔን ወደሃለሁ እኔ አላምንበት እናትሽና አባትሽ ማያከብር ወንድ አንቺን አያከብርሽም እንዳትታይ ለእናትሽና ለአባትሽ ብራት ልክ የሚልሽ ወንድ እመኒ አንቺን አይወድሽ አንቺን ቢወድሽ ያንቺ ምን ሁሉ ነገርሽን ይወድልሻል ስለዚህ ለዚች ልጅ አድርሱልኝ ቪዲዮ ላይክ ያረጋችሁ ማማይ እናትሽን ያቆሸሸውን ትዳር ይሆንኛ ብለሽ እንዳታስቢ አሁን የገባኝ ነገር ከሆነ ለወደፊት ባሉ ሊሆን ያሰበው ልጅ ዛሬ ባሉ ሳልሆን እናቷን ሰደበ እናቷ ወይ እኔ እንደሚመስለኝ እናቷ አትፈልጎም ልጁን ለምን ልጄኔ በፊት የአማርኛ ስለ ኢትዮጵያ ሙዚቃ ምናምን ትጨፍር ነበር በሙዚቃ ባበሻ ሙዚቃ ትመጣ ነበር ስለ ቪዲዮ ገለጽኩልና ትጨፍር ነበር አሁን ከአበሻ ያረቃት ነው ውጭ ሀገር ነው ያሉት እነሱ አበሻ የሚመለከት ነገሩ ያረቃት ነው እኔ ደግሞ የአበሻ ነገር ልትዋት ፈልግ ምናምን እንዳች እና እኔ እንደሚመስለኝ ከሆነ እናትያ ልጁን አትፈልገውም አሁን ገብቶኛል እናቷ ልጅቷ ታዋቂ እንደልትሆን ትፈልጋለች እሱ ደግሞ ለሚስትነት ከሰው ፊት ለመደበቅ እንደዚህ የመከረ ይመስለኛል እሱ በቃ በፈረንጅ ሀገሮች ሙዚቃ ምናምን እንደጨፈር ነው የሚፈልገው ከአበሻ ያረቃት ነው ከኛ አበሻ አይወድ መሰለኝ ከአበሻ ያረቃት ነው እናትየዋ ባጭሩ እናትየዋ ልጁን አትፈልገውም እኔ እንደ ቪዲዮን ተቀባበልኩት ከሆነ እናትየዋ ልጁን የምትወደው አይመስለኝም እንደምታወራ ከሆነ እማህም ልጁን ወደደችም አልወደደችም እናትሽን ከሰደበ ወንድ ልጅ አይረባም እናትሽ ማለት 9 ወር በወድሽ ተሸክማ ወልዳ በሞት ተርፋ ነው አንቺን ያተረፈችሽ አንቺን አሳድጋ ስንት መስዋዕትነት ከፍላ ትናንትና ባፈቀርሽ ሰው አንድ ጊዜ እናትሽን መለወጣችን እናትሽ የሚናገር ወንድ አያስፈልግሽም እኔ እህትነቴ ምክር እሺ አሁን እንደገባኝ ከሆነ ሁለቱም አይፈላለጉም ነው ባጭሩ ማንናቸው አይፈላለጉት እናትና የልጅቷ ባል እንደሚመስለኝ አዎ ስለዚህ እሱ አሁን ለምንድነው እሷ ደግሞ እሱን የደገፈች ነው አንድ ደቂቃ እሷን እሱ ትደግፋለች አይደል እሱ ስለምትወዳት ነው የምትደግፈው ለመጀመሪያም እንዳየው ከሆነ ልጅቷ በፊት አቃታለሁ ልጅነት አላት አንደኛው እናት ውጭ ነው ገና ሳላገባት ምናገር ላይ እናቷ ለሷ አይሆናትም ገና ሳያገባት እንግዲህ ሁለተኛው ደግሞ ይሄ ልጅ ዝም ብሎ አይደለም የተናገረው ለምንድነው በይ ዝም ብሎ አልተናገረም ማለት ሰው ዝም ብሎ የእናቷ የሷ ፍቅረኛ የሷ እናት የሱም እናት ናት ለጥሩ ሰው ነው ጥሩ አመለካከት አለው አይደለም ለማንም ሰው እንደዚህ ነው እሺ ጥሩ አመለካከት አለ የለም መናገር የለበትም በፍጹም ግን እሱ ምን አስቦት ይሁን ማለት አይቀርም እሱ አንተ ይመስለኛል እሱ እየደገፍኩ ነው መሰለኝ አይደለም እሱ እየደገፍኩ አይደለም እሱም ቢደግፍም ወይም የሆነ ነገር ያለው ነው እንጂ ዝም ብሎ አይደለም ነገር ጥፋተኛ ብትሆን እናቷን ማቆሸሽ የለበትም እኔ አሁን አንተ እሺ ቆይ ተረጋጊያ አሁን ዝም ብሎ አይደለም እሱ የተናገረው ነው ማለት የፈለገ ሰበብ ቢኖር እናቱ እንዴት ያናሽ ማልሱ ማጠበቅ በጣም ተናድጃለ ራሱን የደገፈ ነው መሰለኝ ወንድ ስለሆነ እንዴት ተናድራለ ለመጀመሪያ ልጭራሳ መጨረስ አለብኝ ካልጨረስኩ ደግሞ ለምን እንደሚለው ላንቺ አይገባሽም ማለት ነው ይቅርታ ቢያለሽ አሁን እናቷ በሙሉ አፍ ተናግሯል አይደለም ለወደፊት እቺ ልጅቷም አይፈልጋትም ማለት ነው ባጭሩ በቃ ቆርጧል እሷም አልፈልግም
እናቷ ስላልፈለገች እሷም አልፈልግም ነው ባጭሩ እንጂ እሱ አልፈልግም አለ ወዳታለሁ አፈቅራታለሁ አለ ይባል እንጂ በቃ እሱ ጨርሷል ወዳታለሁ አፈቅራታለሁ ብል እናቷ ብትሳደብ ራሱ እሱ ተመልሶ አይሳደብም ነበር ይሄ በውስጡ ያስቀምጦ ይወዳታለሁ ይላል እንጂ እውነቱ አይደለም ማለት ነው ባጭሩ ስለዚህ አንተ ልጁን አደግፈውም አረ ልጁ ምን እናት መሳደብ ደገፍኩ ማለት የኔ እናት ሰው ሲሳደብም ደገፍኩ ማለት ነው ባጭሩ እናት የፈለገ ብታጠፋ በቃ አመሰግናለሁ የኔ እናት ከፍቅረኛው ጋር መጨረስ ወይም ከሚስቱ ጋር መጨረስ የኔ የእናንተ ልጅ በጣም ይወዳታለሁ ነበር ግን እናንተ ስላልፈለጋችሁን አመሰግናለሁ ለኔም እንጀራ ያውጣልኝ ያላ ለሷም እንጀራ ያውጣ ብለው ማሄድ አለበት እንጂ እናቷን መናገር መፍትሄ የለውም በምንም ማንንም ሰው እናት ከምንም ጋር አትወዳደር አሁን ገባሽ ገባኝ ስለዚህ ለቤተሰቦች ነገር ማይሆኑ ለትዳር አይሆኑም ባጭሩ ልጅቷ ልጅ ብትሆናትም መቆጠብ ራሷን መቆጣጠር ግራ ስለገባት ነው እሷ ዮኒ ጋር የመጣችው ዮኒ ምን መልስ ሰጣለ እሷ ለመጀመሪያ ይሄ ነው በቃ ዮኒ ደግፏል አሁን በቃ አንድ ነገር አሁን ደግሞ ዮኒም እናቱን ይደግፈው አሁን ደግሞ አንድ ነገር እንትን እየመጣ ነው ወደ ዮኒ የምትሄዱ ሰዎች ዮኒ አንዳንድ ጊዜ ጥሩ ያወራል አንዳንድ ጊዜ ወደ ዮኒ የምትሄዱ ሰዎች ጥሩ ነገር ይመክረኛል ብላችሁ እንዳትሉ ላላ ማሻአላ አላቋረጠ ረጃ አቡ ቢላት እሱን የደገፈው እሱን አልደገፈው ምንም ነገር እንዴት እናቷን ይናገራል ብሎ ተቆጥቶታል ምንም ነገር ብናገር ባይናገር ጥሩ ያልሆነ ሰው ጋር እጄ ምክር ይወስዳሉ ማለት አይቻልም ግን እንደኛ ከሆነ ደግሞ እኛም ጥሩ ነው ማለትም አይቻልም አላህ ነው የውስጣችን የሚያውቀው ስለዚህ የእናት ነገር ስለሆነ እናት ያንቺ እናት ማይፈልግ ሰው ላንቺም አይሆንም ባጭሩ ዮኒ ጋር ሄደሽ መናገር ምናምን ተውና ራስሽን አረጋጊያስ ተቀምጠሽ ሐስቢበት የዛሬ ቪዲዮአችን ይሄ ይመስላል ላይክ አድርጉት ቤተሰብ የተሰማችሁ ስሜት እናንተ ኮሜንት ጻፉ ምን ትላላችሁ ነው እንደዚህ የሚያናደኝ ለካ